ኮንሰፕትን ወደ ማምጣት ነበረብን። ግን ትልቁ ነገር ነቢይ መሐመድ ሰለላሁ ዐለይሂ ወሰለም ሴጣን ይዟት ሳይሆን የፈጣሪ ቃል መሆኑን ማስረጃዎችን እያንዳንዱን ቃላቶች ማየት ነበረብን። በሳይንስ ማየት ነበረብን። በሎጂክ ማየት ነበረብን። በሎጂካዊ ነገር ይሄ ነገር እንዴት ነው ሎጂካሊ የፈጣሪ ቃል ከሆነ እንዴት ነው በአለም ላይ ሁሉ ነቢያቶች እንዴት ሳይልክስን ኖ ልኳል እኮ ፈጣሪያችን ልኳል። የአይሁዶችን ብቻ እንዴት ልኮ ይሄ ነው በቃ ፍትህ ብሎ ከዛኛው ጋር የሚጣረስ ሀሳብ ስለነበረ እሳቸው ከዛ ኮፒ አድርገውስ ቢሆን ይህንን ሀሳብ ያመጡት ምናምን የሚለው ነገር ነው። እሳቸው አያውቁትም ነበር። ማንበብ መጻፍ የማይችል ሰው እንዴት ነው አምጥተውት ብለን ልንናገር የምንችለው? አደ ቢጊኒንግ ኦፍ ኢት ያ ነገር አንድ ሲገሉ በሳይንስ የዛሬ እሳቸው እውቀት ብትሉት አሻራ መዳፍ መጸንትን እንዳለው ቁርአን ላይ ከዘመናት በኋላ የመጣ ነገር እንደሆነ ሳይንስ ያረጋገጠው ምናምን ማረጋገጫዎቹን ይሄንን ሁሉ ከፈጣሪ ካልሆነ ከምን ይሆናል የሚለውን በደንብ አስረግጠው መናገር ነበረባቸው። ለእኔ ለማስረዳት ወደ 1 ሰዓት የሚፈጅ ነው። ኦኬ ነብይነት ስታንዳርድ ልናወጣለት ይገባል ማለት ነው። ነቢይ ነው ለማለት መልእክቱ ከየት ነው የተላከውስ ለማን ነው ሰውየውስ ምንድን ናቸው የሚለው ማየት ነበረብን። ሰው ነቢይ መሐመድ ስታፖንም ነቢይ ለማስባል ያላቸው ስብዕና በቂ ሆኖ ሳለ ያሳለፉት ጆርኒ በቂ ሆኖ ሳለ ያ መልእክታቸው አሻጋሪነቱ ምን ያህል ነበረ ነው አይደል ማየት ያለብን። የሚርቀውን ርቀት ዘመኑ አሁን ስናየው ያ መልእክት ስትልኛ ያልደረስናቸውን እውቀት ደረጃ በዛን ሰዓት ፉሊ ፖቴንሻሊ ቁርአን ላይ አርፏል። የፈጣሪ ካልሆነ ያ ቃል እንዴት ነው ያለምን አካሄድና ህይወትን የሴት ልጅ አኗኗርን እያንዳንዱ ዲቴይልን ከሳቸው ከሆነ ሊያውቁ የሚችሉት የፈጣሪ መልእክት ካልሆነ በስተቀር ከዚህ የሰው ልጅ ተለዋዋጭ ነውና ሀሳቡ ቼንጂንግ ማይንድ በየጊዜው ይመጣልና የእሳቸው ግን ሀሳብን የማይቀየር የግላቸውን ሳይሆን የፈጣሪ መልእክተኛ ሆኖ መልእክቱ እንደሆነ ማየት አለብን። የሴጣን መልእክቱ ከሆነ ሴጣን አዋቂ ከሆነ እኔን እንደዚህ አድርጉኝ የሚል ከሆነ ማለት ነው ፒውርሊ የመጣበት ላይኖች ያደረገባቸው ድርጊቶች ከነቅጣቱ ከነ ህይወቱ ተዋደዱ፣ ከጎረቤታችሁን አክብሩ የሚል ፈጣሪ በሃይማኖት ማስገደድ የለም የሚል ቃላቶች እንዴት ነው የሴጣን ሆነው ልንልምችው? ተፋጁ ሳይል ተዋደዱ እንዴት ነው የፈጣሪ? ከዚህ በላይ ምስክሮችን ብዙ ቃላቶችን ከቁርአን እያወጣን ማየት ነበረብን እና አቡ ሙአዊያ የዛን ቀን ጊዜያቸውን ፈጅተው ያንን አስረድተው ገባኝ። ኦኬ ነቢይ መሐመድ ነቢይ ናቸው። ከዚህ የነቢይነት ስታንዳርድ ማውጣት ነበረብን። ማወቅ ነቢይ ነው የምንለው ምን አይነት ደረጃ ያለን ሰው ነው ነቢይ የምንለው የሚለው እዛ ልክ እንዳልኩ ፊዳይካ እያሉ የዛን ቀን ይጽፉ ነበር ከስር እና እናቴም አባቴም how can a person decide እንደዚህ አይነት ነገሮችን ህይወቱን ሳክሪፋይስ ለማድረግ በኋላ ላይ አሁን ላይ ስረዳው ይህንን የፈጣሪ አንድነትን ኮንሰፕት ሲገባ ፈጣሪ አላህ የሚለውን ቃል በእሳቸው መሀል መጥቶላቸው ልትሞትለት የሚገባውን ዋናውን ቃል ህይወት መርህ አድርገን የምትወስደውን ነገር በእሳቸው ላይ የወረደላቸው እንዴት ነው ማትሞተው? እንዴት ነው ማትሰወው? ቢኮዝ that's the only concept can survive you ሊያቆመን የሚችለው ነገር ያ አንድ ነው። የአንድ ፈጣሪ አንድ ነው ብለው አንጀታቸውን በድንጋይ አስረው ይህንን ሃይማኖት ሆኖ እንዲሆን አሁን እስልምና ፈጣሪ አንድ ነው የዋን ጋድ ኮንሰፕት ብዙዎች ነካክተውታል አይደል? ግን በነቢዩ መሐመድ ላስት ፕሮፊት የሚያደርጋቸው ነገር ምንድነው? መደምደሚያ የሚያደርጋቸው ነገር ቁርአን ነው። እያንዳንዱ ዲቴል አስቀምጧል ፈጣሪያችን አለ በሳቸው መልኩ በሳቸው ያንን መጥቶኛ አይ እኔ እበልጣለሁ ልል እንዴት ነው የምችለው? እኔ ልበልጥ አልችልም። ፈጣሪ አላህ በሳቸው አልፎ የዓለምን መጨረሻውን ሁሉ ያስቀመጠበት አይ ከሳቸው ማን ልበልጥ ነው ልንል አንችልም። እኛ እናልፋለን እንጂ ያ መልእክት የመጣላቸው እሳቸውም ሆነ እሱ ያገነናቸውን እሱ ግሎሪፋይ ያደረጋቸው እኛ ልናወርዳቸው አንችልም። ያ ነገር ነው ውስጤ የገባው እና ሁለቱ የገባኝ ጊዜ ለካ አመ ሙስሊም ሊትራሊ ፈጣሪያችን አላህ ካልኩኝ አንድ ከሆነ ነቢያችን ለነብይነት መልእክቱ ከተቀበልሽ ደላስት የሚሆነው ሻሃዳ መያዝ ነው አሉኝ። ሻሃዳ ለመያዝ በውስጥ ነበር የፈለኩት፣ ሾፉን አልፈለኩትም። በቃ ለማን ነበር እንደዚህ ነጃ ናቸው እነ ስሚት ይሄን ዲስከሽን ጃም ስሚት for everybody played a role. Okay. Because John Smith አቡ ሙአዊያ ስታዝ አቡ ሙአዊያ ስለ ሜዲቴሽን ደግሞ ከኡስታዝ ዋሂድ ጋር ክፍተቶች ከተለያዩ ኡስታዞችን ጭምር ነው ያገኘሁት። አንድ ሰው እኔ ሰራኝ ብዬ መናገር አልችልም። ቲቢአን ምን ያህል ጊዜ ፈጃው? በጣም ብዙ ሰዎች
1 ወር ከ15 ቀን ፉሊ በየቀኑ እየተጠየቀ ያለማቆም ማለት ነው። አሁን በአጠቃላይ አሁን ወደ 4 ወር ከ15 ቀን ማለት ዴይሊ ረጃጅም ሰዓት ሱብሃንአላህ ዴይሊ ረጃጅም ሰዓት ማለት ነው። ያንን ስንል ሁሉም የራሱን አሻራ አሳልፏል። አሻራቸውን አሳልፈዋል። ጀግናዎች ናቸው። ሳይደክሙ መልስ የለም ሳይሉ ዛሬ ቢያልፉ ስለ ሎጂክ ብንል ሎጂካሊ እኔን ለማስረዳት በእውቀት ስል በእውቀት ስለ ፍሪ ዊል ብትል እንትን ወርዶችን ሁሉ ሰንጥቄ ነው እዛ ውስጥ ራሴን ስፈልግ የነበረው እና አልሐምዱሊላህ እስልምና ሙሉ እውቀት አለው፣ መልስም አለ። እስልምና ውስጥ የጎደለ መልስ የለም። እኔ መሙላት ከተቻለ እኔ ማግኘት ከቻልኩ ለሌሎችም ሰዎች ከኔ የሚባሰ ፈጣሪያቸውን ሲክ የሚያደርጉ ውስጣቸው እስልምናን የምመኝላቸው ሰዎች ስላሉ ነው። አትሊስት ይህን ፊት አይቶ ከምሸፈነው አይተውት እስልምና ቢጠራቸው ብዬ የምወጣው ቢኮዝ እኔ አማጥኩትን ያህል ማማጥ አይጠበቅባቸው። እኛን አይተው ጥያቄያቸው ሊመለስ እንደሚችል ማሳያ ብንሆን እኛ ተናግረን ፈጣሪ አንድ ነው፣ አይወልድም፣ አይወለድም፣ ቀጥተኛው መንገድ እስልምና ነው ብለን ስንወጣ እንዲህ አይተው አዎ ብለው ምንም ማሽሞንሞን የማያስፈልገው ነው። አንተን አይተው ፕሩፍ ነህ፣ የህይወት ሊቪንግ ፕሩፍ ማለት ነው። ያልሞተ የሚንቀሳቀስ ፈጣሪ ፈቅዶ እኔን ከወደደኝ እንደዚህ ላይክ ፍሮም ሄል እንዲፈልቅቆ ማውጣት ከቻለ እኔ ነፍሴ እዚህ ተጨንቃበት ከነበረች ቦታ ማረፍ ከቻልኩኝ ኖ ሞር ሜዲቴሽን ፈርሚ ጠዋት እነሳለሁ፣ ሰላት አደርጋለሁ፣ በዛ በሳት ተጠሙኝ ፈጣሪ ዱዓ አደርጋለሁኝ። ማንም ፊት አጋር ጓደኛ የሆነ ነገር ሊመጣብኝ ሊሄድብኝ የምለው ሞመንት የለኝም። ያንን ከፈጣሪ ጋር ነው የማደርገው 5 times a day when I pray። ይህንን መንገድ ሉዝ ማድረግ አልፈልግም። የከፈልኩት ያለፈ ዋጋ አሁን እንዲያስከፍለኝ አልፈልግም። ሉዝ ፈጣሪ ማየት ጓጓለሁኛ ስለምጓጓ ያንን አላህ ቢረዳኝ እዚህ ስቲክ አድርጌ በቆምኩበት ግራውንድ ባልፍ ራሱ አልጠራውም። አሁን ያለውበት ሰላምን ሰዎች ቢያዩት ቢጋባባቸው እስልምና ያለውን እረፍት እንዲናውራው እንጂ በቤቴ ነው ሰላም ነኝ። ይሄን ዘግቼ ስወጣ 1200 አላህ አንተ ጋር ይሄ ጨዋታ የለም። እኔ ጋር እኔና ፈጣሪ ነን ያለ ነው። አላህ በቃ ለኔ ሰጠኝ። እስልምና ያገኘሁት ነገር ምንድነው? ይሄው ጥያቄዎቼ ናቸው በአጠቃላይ ተመለሱት። እንዳልኩ ከጣሪያው ከስለብስ ሂጃብ ሰው አስገድዶኝ አይደለም። ፕራውድሊ አይሞቃችሁም እንዴ ከሚባሉት አይደለም። እንኳን ሊሞቀኝ ቀርቶ ባላውቀው ደስተኛ ነኝ። የገባኛን ያለው ባላውቀው ደራርቤ በለብሰው ነው የምደሰትበት። ቀሚሴ ራቁት አጭር የምለብስ ሴትዮ መሬት እግሬን ካልሸፈነ ጓደኞቼ ራሱ ከሚገርማቸው መሬት ለምንድን ነው የማይነካው? ቀሚስ እንደዚህ ሲጣበቅብኝ ሁሉ አንዳንዴ እስከ መሳቀቅ ፕራውድሊ ያንን ከመውደዴ መሸፈን መሰተሩ የሚለው ነገር ያን ያለው ውስጥ የገባው የፈጣሪ ትእዛዝ ከመሆኑ ፈጣሪ ለእኔ እስልምና ስለወደደኝ የሰጠኝ ነገር ነው ብዬ ስለማስብ ማለት ነው። ከልብሱ ብቻ ሳይሆን ከስብዕና እስላምን ክርስትና ኤቲስቶችን ጓደኞችን እንድጠላ አላደረገኝም። እኔ እንዳዝንላቸው ነው ያደረገኝ። ከሊ ኤቲስት ነውና ብዬ በፊት ጓደኞቼ እንዲቀሩ አልፈልግም። ኑ ጠይቁ ነው የምላቸው። ይመጣሉ፣ ይጠይቃሉ። ከኔ ጋር ነው ባዲ ሀዘ ፕሮብለም። መጀመሪያ ላይ እንዳልኩ ነው እስልምና ሻሃዳ ከመያዜ በፊት ሁሉም ሙስሊም ናት እስልምናን ወዳለች ብሎ ባካውፍ አድርጓል። ቀድሜ ከዚህ ከ2 ቀን በፊት ለጓደኛ ለቤተሰቦቼ እስልምናን ከነንከኑ ልቀበለው ነው ስል ደህና ሁኚ ወደ ገዳዮች ሃይማኖት ተቀላቅለሻል አይንሽን እንዳላይ ምን ሪጀክሽኖች ነው የመጣው። ላይክ ደሞ ሾክ እንደዚህ ኤክስፔክት አላደረኩም። እኔ ሃይማኖት የሌለኝ ሴት እንደው መንፈስ ሃይማኖት ኖረሽ ያሉኝም እንዳሉ ሁሉ ግልግል ሪሊፍ መሆን ሲገባው የእስልምና ጠል እንደዚህ ሜንታሊቲ እንዳለ አንዳንድ ሰዎች ላይ ደንግጫለሁ። ሾክድ እንደዚህ አይነት የማያውቁትን ነገር እንዴት ይጠሉታል? they don't know it። የሚያዩት ልባሱን ነው ማለት ነው። አልደረሳቸውም ይሄ እውቀት እና ቢያውቁት ምናልባት ብዬ አስባለሁ ቢያንስ ሙስሊም ባይሆኑ እንኳን የሚያከብሩት ሃይማኖት ይሆናል። የሚረዱት የፈጣሪን ኮንሰፕት የሰበብና እዛ ላይ የተቀመጠውን ነገር ሊወዱት ይችላሉ። በእውቀት የትንንሽ ጥቅሶችን ሳይሆን ፖለቲሳይዝ የተደረጉትን ሳይሆን ስለ እስልምና እውነት ፈጣሪያችን ለምን ያህል ሩሩ እንደሆነ አዛኝ እንደሆነ ቢገባቸው የላካቸውን እነዚህ ሁሉ ነቢያቶች ምን ያህል እኛም ቢፈልገን ነው ምን ያህል ነፍሳችንን ለማዳን ላይ እንትን ያደርግሃል፣ ይገድሃል። ነገር ዝም በይ ብትባልም ዝም አትልም። አዲስ እኮ ሙስሊሞች የማይሉትን ነው የምትይው ምናምን ይላሉ። ቁርአን ማስረጃ አምጡ። እኔ ገባኝ ከቁርአን ላይ ተነቦ ይገባኝ ቃል ነው አይደለ? አይልም አንድ አይደለም ፈጣሪ ካላችሁ ማስረጃ አምጡ። ፈጣሪ ተወልዷል እስልምና ካላችሁ ማስረጃ አምጡ። እኔ ገባኝ አንዱ ፈጣሪ ነው። አንዱ አላህ ለኔ አዛኝ ሩሩህና ህይወት መስመሬን እስከ መጨረሻው ማስነጠስ እንኳን እንዴት ማስነጠስ እንዳለብኝ ማነር የሚያስተምር ሃይማኖት ነው። ዲቴል ሜድ ከተፈለገ ኢትስ ቢን ሪትን ያለቀለት ነገር ነው። ሰው አጋር ምናምን አይፈልግም። ሰው ቢሰል ለራሱ ነው።
ለኮሚኒቲው አይደለም የምንሰልመው፣ ብንመጣው ለራስ ነው። እና ብዙ ሰዎች አሉ እስልምና የምመኝላቸው፣ ብዙ ሴቶች፣ ብዙ ወንዶች ገና ደርሷልን ብዬ አላስብም። ቢኮዝ እውነታው ሩቅ ናቸው። እና አልሐምዱሊላህ ለእኔ እስልምና ለወፈቀኝ ሻሃዳ እያየሁ ነው። ሻሃዳ እኔ እንጃ ብዙ ኮፒ ሊንክ እያደረጋችሁ ስለሆነ አይታየኝም። ጻፉልኝ። አስገባ ሻሃዳ የምትይዙ ካላችሁ እናስገባለን። ወና ችግር የለውም። እሺ ሻሃዳ አለ ያ ኦኬ፣ ችግር የለውም አላችሁ። የሆነ ሻሃዳ በጣም ተደጋጋሚ ሲጻፍ አይቻለሁ። ኦኬ አዎ፣ ማን ነው? እሺ ማን ነው? እንቀጥላለን። አብሽሩ። ካስፈለገም ያው እንግዲህ ፓርት ቱ ያስፈልገናል። እኔ ለመጀመሪያ እኔ እነ ጀሃን ሁሉን ጋብዣለሁ። ይገርምሻል፣ እነ ጀሃን በይ እነ ሚርዳድ ሁሉን ጋብዣለሁ። ግን እነሱም ታሪክ ሰምቻለሁ። ያንቺ በጣም ይለያል። እንደዚህ ፓርቷን የሚያልቅም አይመስለኝም። እሷም ስራ ላይ ስለሆነች ግን ይቀጥላል። ግን ሻሃዳው ካለ እስኪ እናስገባ። ማን ነው ሻሃዳ? ሙሉ ሻሃዳውን ኦኬ። ማን ነው? እንትን አርጉታ፣ ሜንሽን አርጉት። በጣም ብዙ ናቸው ሜንሽን የምታደርጉት። እስኪ ለሚሲ ሀዩ ጻፊልኝ። አንቺ ጻፊልኝ። እሺ ሻሃዳ የሚፈልገውን አንቺ ጻፊልኝ። ኦኬ። በቀጣይ ደግሞ እኔ ሌሎችንም መጋበዝ እፈልጋለሁ። እነ ስሚት እነ ምናምን እነሱ ባሉበትም ኢንሻአላህ አንድ ቀን እነሱ ደግሞ እስኪ ከእሷ ጋር የነበራትን ጊዜ እንዴት እንደሆነ በጣም ረጅም ጊዜ ነው እንግዲህ እሷ እንደምትለው አንዳንድ ነገር እኔም እጠይቃቸዋለሁ። ማሻአላህ ከእነሱ የምንሰማ ይኖራል። ግን ስም እየታየኝ አይደለም፣ ቁጥር ነው ጽፉት። ሀዩ ጻፊልኝ። ማን ነው ሻሃዳ የሚይዘው? ኮፒኒንኩ በጣም ብዙ ኧረ ሜንሽን የምታደርጉት ሰዎች ሁሉ እኮ የሙስሊም ስም ነው። እኔ እሺ፣ እስኪ የሆነ ሰው እኔ ጽፈዋል። ለማንኛውም እኔ ያስገባለሁ። ቀጥሎ። እሺ ቀጥይ አንቺ። ኦኬ አየዋት። እቺ ናት ዳኒ ምናምን የሚለው ነው። አሁን አንቺ ሜንሽን አረሻት ናት። አይተሻታል? አዲስ አንቺ ሳቢያት እስኪ። ቆይ እኔ ልስጥሽ የሚል ነገር ያለ መስለኛል። ያያስቴ አንድ ቁጥር ጻፊ ሰጥቼሻለሁ። ሞዴሬተር ካየሻት ሳቢያት። እኔ አትታየኝም። እኔ ጋር በጣም ኮፒኒንኩ በጣም ስለሚሮጥ ዲዲ የሚባል አስገቡት እስቲ። ዲዲ የሆነ ሰውም ኮሜንት ላይ ጽፎልኝ ነበር። እስከ 4 ሰዓት ብትገቡ መስለም የሚፈልግ ጓደኛ ያለ ምናምን ብሎ የሆነ ሰው ጽፎልኛል። አዲስ ዝም ብለው እሺ፣ ዝም ብለው ነው ዲ እኔ አይታየኝም በነገራችን ላይ። እሺ ገንዘን ቁጥር ካለ ጻፉ ወይ ገስትም መላክ ከፈለጋችሁ ሞዴሬተሮች ሜንሽን አድርጉት እንጂ ዲ ሁሉ ዲ ነው የሚለው። እኔ እንጃ እኔ ዲ ሚል አይታየኝም። እኔ ዲ ሚል ስም አይታየኝም። ቀጥሎ። እሺ የለም። ኦኬ አይሾ የለም አይደል? ቀጥ እያሉሽ ነው። አብሽሪ። ግን አዲስ ምን ትያለሽ? ማለት አሁን አንቺ ስራ ላይ ስለሆንሽ ስራ ላይ ስለሆንሽ ይመችሻል። ማለት ከስራ ቢዚ እንዳናደርግሽ፣ ያው ረመዳን ስለሆነ የስራ ወቅት ነው። ከፈለግሽ ፓርትቱ ማድረግ እንችላለን። ሰዓቱን እዚህ ጋር ከነሱ ጋር ተነጋግረን፣ አይ ለእኔ ችግር የለውም ካልሽ እንቀጥል። ይኸው ዲ ያሉ ነው። ኦኬ ይኸው እስኪ ቆይ እንልፈል። ይኸው አግኝቼዋለሁ መሰለኝ። ግን ሜንሽን ያደርጋችሁት ጨርሽነት ተገላጋይ ነው ያለሽ። እሺ እንቅልፍ ነው የምታጭትልኛል። አይ አንቺ ደስ እንዳለሽ፣ አንቺ ስራ ካለሽ ስንት ደርሳችኋል? ጻፉልኝ ቤተሰብ።
ኦኬ ሻሃዳ የሚይዘውን ደግሞ በደንብ አስገባቸዋለሁ። ችግር የለም። ጥያቄ ያላችሁ 24 ኦኬ 24ቱን ደብል አድርጉት ማለት ነው። 50 አስገቡት። አሁን ኮፕሊንኩን ታፕታፑን ወደ 2 ሚሊዮን ሄዶ እንቀጥላለን ኢንሻአላህ። 50 አስገቡት ትችላላችሁ የኔዎቹ። ምን ችግር አለው? ከዚህም በላይ አርግታችኋል አይደለም? 50 አይደለም 200ም 300ም አርግታችኋል ኮፕሊንክ እና ስለዚህ ለእናንተ የሚከብዳችሁ ነገር አይደለም ማለት ነው። ስለዚህ ለሷም ማያንሳት ማሻአላህ ወላሂ በጣም ይገባታል። ታሪኩ ይቀጥላል። ሻሃዳ ሚስ ካለ ሞዴሬተሮች በተደጋጋሚ ሞዴሬተሮች ጻፉልኝ፣ ሜንሽን አድርጉት፣ እናስገባዋለን። እሷ ትቀጥል። ዲ ይላል። እኔ ዲ የምትሉት ነገር ስም አይታየኝም ከነጭራሹ። እስኪ ቶፊቅ ይግባና ለማንኛውም እሱ ኮሜንት ምናምን ያንብብልን። አሁን እሱ ሰግዶ መጥቷል፣ ራቱን በልቷል፣ ጥግቧል። አይኑን በደንብ ግለጽ እያደረገ ያለ ቶፊቅ ሰላም አለይኩም። የኢትዮጵያ መብራት ተጫወተብኝ ወላሂ። ወአለይኩም ሰላም ወረህመቱላሂ ወበረካቱ። አብሽር አብሽር አብሽር። አንተ ራስህ እኮ ማብራት ነው፣ ማብራት አያስፈልግም። ማብራትን ይዘህ አይደል እንዴ? ማብራትን ይዘህ ጭንቅላት ላይ ማብራት አያስፈልግም። የሚገርምህ በጣም ስጠብቀው ነበር። ጠዋት ላይ ብያለሁ፣ ፈነዳ ትራንስፈርመሩ። አሁን ነው የሰሩት ማለት ነው። ሰርተውት አሁን 3 ሰዓት አካባቢ ምናምን የመጣው። እንደዛ ነው። እኛ ሰፈር ምን ታደርገዋለህ? ሰፈራችን እንደዛ ነው። ግን እፈልጋለሁ ባላ ሪከርድ እኔ ማዳም ሪከርዱ ትለቋለህ አንተ ዩቲዩብ ላይ ወይስ እለቀዋለሁ? አረ ይለቀቃል። አብሽር ካሉ ከኔ ቀድመው እኔም ኢንሻአላህ እኔም ላይ እለቀዋለሁ። ችግር የለውም። እኔም ላይ እለቀዋለሁ። አንተ አሁን የሚሰልም ሰው ካለ ምናምን በደንብ ሾፍ ሾፍ አድርግልን፣ እናስገባለን። አመለጠ ቶፊቅ አይሰማሽም? አዎ ተመልሼ ልግባ እንዴ? ኦኬ ቆይ እስኪ ላስተካክለው። ኦኬ አያችሁ፣ ኮፕሊንክ አድርጎ ያጀማ። እንደዛ ከሆነ ኮፕሊንክ አድርጎ ተመልሼ ልግባ እንዴ? እኔ ነው እስኪ አይ ከእሷ እንዳይሆን ኔትወርክ እንዳይሆን። እኔ ግን እሰማሻለሁ አዲስ። አይ የኔ ምሰብ ቆይቶ ነው የሚደርሰው እሷ ጋር፣ ከእሷ ነው። እኔ እሰማሻለሁ። ኦኬ ማለት ከቶፊቅ እስኪ አሁን ቶፊቅ አንሳ ሚዩትን። አሁን አለው። አሁን ተስተካከለ። ኦኬ 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 ሰው ወጥታ ትግባ ኢንሻአላህ ይስተካከላል። አብሽር። ስልክ በጣም ተደውሎባትም ይሆናል አላሁ አለም፣ ለዛም ይሆናል። ቆይ እንደገና ላስገባት። ብዙ ነገር አመለጠኛ ወይ? በጣም በጣም እኔ አጃይብ ነው ያልኩት። ሱብሃንአላህ ወላሂ እኔ እንደዚህ አልመሰለኝም ነበር ቶፊቅ። አይ ዋዝ ሰርፕራይዝ። የሚገርም ነገር በጣም ይገርማችሁ። ባረከላህ። በጣም የሚገርም አስጠብቆ የነበረ እንትን እኮ ነው። በጣም የሚገርም ታሪክ ነው። እኔ እንደዛ አልመሰለኝም በእውነት ቶፋ። እኔ ብዙ ሰዎችን አቀርብ ያለው እነ ጀሃን ምናምን፣ ግን የእሷ በጣም ይለያል። ሱብሃንአላህ። እስኪ አሁን ይታይሻል ቶፋ? አሁን በደንብ ይሰማል፣ ይታያል። ማሻአላህ ዋናው እሱ አሁን ትታያለህ፣ ትሰማል። ሰላም አለይኩም። ወአለይኩም ሰላም ወራህመቱላህ። ምርጥ ታሪክ አመለጠኝ። እንግዲህ ሪከርዱን ኢትዮጵያ ችግር እኮ ነው መብራት። አብሽር። ዛሬማ ቤተል ራሱ አልነበረም። እንደዛ ነው ቤተል ሁሌ እንደዛ ነው። ምን ታደርገዋለህ? ሰፈሩ ቆንጆ ነው፣ ያው ማብራቱ ግን ሁሌ እንደዛ ነው። ማሻአላህ። ኦኬ ሚሰልም ሰው ካለ ቶፊቅ አንተ ታይለናለህ ምናምን ኢንሻአላህ። በመሀልም ቁርአን ገብዛታለን። ቅድም ያ እንትና መጥቶ ነበር። አቤት አመለጠ። ሱረቱል መርየም ቀርቶ ያ ኩርዱ ጓደኛችን ጋብዞን ነበር። በዛ በአማራው ድምፅ ኢንሻአላህ ከአንተም አለ፣ እሱንም ኢንሻአላህ ይመጣል። ቁርአንም ኢንሻአላህ እንጋብዛታለን ማለት ነው። አሁን እሷ ትቀጥል። ቶፊቅ ከደረስክበት እንግዲህ ቀጥል። የቀረውን ኢንሻአላህ እኔ በዩቲዩብ ላይ እልክልሃለሁ። አብሽር። እኛም እንለቀዋለን። ያው ይለቀቃል ኦልሬዲ እንደሚለቁት ማውቃለሁ። ግን የምትለቁ ሰዎች ደግሞ በጣም በጥሩ ኳሊቲ እንድትለቁት አደራላለሁ። ለምን በጣም ብዙ ሰዎች የሚማሩበት ነገር ስለሆነ ብዙ ሰዎች በዚህ ነገር ላይ ይማራሉ። በነገራችን ላይ በዚህ ምክንያትም ብዙ ሰዎች ወደ እስልምና ሊመጡ ስለሚችሉ ቀጥሉ እያሉ ነው። እንቀጥል። እሷም ትንሽ እንዴት ነው አዲስ
ማለት ትንሽ ጥቂት አኹዚ ራሕቴክ ሂደሽ አድረስ ብለሽ የምትመጪው ነገር አለ ምናምን? ቆንጆ ሰዓት ነው ያገኘኸኝ። ኦልሬዲ ሰላትም አድርገናል፣ የምንበላውን በልተናል ምናምን። ሪላክሴሽን ስራ እንትን ነው ኦንላይን ስለሆነ የምሰራው ኦንላይን። እኔ ባዮ ስር ገብተሽ ማስታወቂያ መስራት ከተቻለ አንድ ዙር ማስታወቂያ በቤት ልስራ። እንጠብቅሻለን። በቤት ውስጥ ማስታወቂያ ለስራ ሙስሊም እንደመሆነ መጠን የሚሸጣቸው የእስልምና የሴቶች አልባሳት አሉኝ። ሽቲ፣ ድሪያ፣ አባያ የፊታችሁ ትሲል ቀሲል። ዛሬ ባይዘው ፊልተር ለምትሉ ሙቤ ቤትም አላዋረደውም ብዬ ያለ ፊልተር ነው የመጣው። አትሰሚኝም? ለእኔ አትሰማኝም። ከኔ ነው ወይ ከሱ? ቶፊቅ ከኔ ነው አይደል? ኦኬ አሁን መጣሽ። ከኔ ነው ሳላውቅ ማይኩን ነክቼው መጣ። ምን አልሽ? ምን እያልሽ ነበረ? እሺ አይ ለመጀመሪያ ጊዜ ብዙ ጊዜ አዲስ በፊልተር አስቸገርሽን እያሉ እኔ ሰላት ላይ ስለመሆን አስሬ ፊት መታጠቡ እንትን የለም ለፕሬዘንቴሽን ፊልተሩን አደረገውና ቁልጭ ብዬ ነው የምቀመጠው። እና ዛሬ ግን አላሳፍርም በቤት ያለ ፊልተር ወጥቻለሁ እያልኳቸው ነው። ማሻአላ ኦኬ ያለ ማሻአላ ትንሽ ለበገግታ የሚያህል ነው የምሸጣቸው። ያው ለብጉር ምናምን ለምትፈልጉ ቀስ ይላል፣ የመን ቀስ ይላል። የሚያማምሩ አባዮች አሉ። ሚል ፍሱሳቸውና ዲዛይናቸው በጨመረው ልክ በተመጣጣኝ ዋጋ በኤምሬትስ ስታንዳርድ። እኔ ኤምሬትስ አጅማን የሚባል ቦታ ነኝ ያለ። መምጣት ለምትፈልጉ ሰዎች አጅማን ሶአዳ ሾፕ ብላችሁ ትመጡ ታገኙኛላችሁ። ካልሆነ ደግሞ በስር ሊንክ አለ። ሊንክ የሚለውን ስትጫሉ ሊንኮች አሉ። ቴሌግራም፣ ዋትሳፕ፣ ኢንስታግራም የምትፈልጉትን ኮንታክት ማድረግ የምትፈልጉን ነገር በዛ ኮንታክት ማድረግ ትችላላችሁ። የወንዶች አሁን እየተማርን ነው። የሴቶቹን ተምረን ብዙዎቹን አግኝተናል። ጀለቢያ አለን፣ የሳዑዲ አለን፣ የኤምሬት ኮንዱር አለን፣ እንዲሁም የሞሮኮ ቶብ አለን፣ ኢማይም አለን ነጩ። እንደገና ደግሞ ከላይ የሚደረገው አለ። ቶፊቅን ብቻ የለበሰውን አይነት አለባበሶች እንዲሁም ወንድማችን ሙቤም ያለበሰው አይነቶች አሉን። ኦርደር አድርጉ፣ ዘዙን፣ እንታዘዛለን። ኢትዮጵያ እንልካለን። አሜሪካ፣ ካናዳ፣ ኢሮፕ እዚህ ጋር በኮሜንት የሚጻፉ ነው ከኒውሴንስ ዩኤስኤ ምናምን ማይ ቲም ናቸው እነዚህ። አይ ቶልድ ዩ እኮ ላይክ ዊ አር ላይክ ቲም ነገር ነን እና እኔ ስትሰራ ብቻዬን አይደለሁም እና አልሐምዱሊላህ እንደዛ ነው እየሰራ ያለው የምተዳደርበት በዛ ነው። የቱ ጋር ነበር ነው ወንድም? ለሚስቶቻችን ኤሮፕ ላይ ከፈለግን እንደዚህ አንቺ የለበሽው አይነት አባያ ጀልባብ ምናምን ሸርፋፍ ትልኪልናለች ማለት ነው። 100% ከሁለት ቀን እስከ 3 ሳምንት ኢትዮጵያ ከእንደዛ በጊዜው እንትን ውስጥ ቀድማችሁ ኦርደር ካረጋችሁ በፍጥነት እናደርሳለን። በቃ ማሻአላ ኢንሻአላ። አንድ ቀንም ፕሮግራም ይዘን እንደዚህ ከፈለግሽ ችግር የለውም። መግዛት የምትፈልጉ እህቶቻችን አማርጣችሁ ማዘዝም ትችላላችሁ። እንደዚህም እናደርጋለን ኢንሻአላ። ያው ከአሁን በኋላ አትጠፋም። በዚሁም ታሪኳን እያጫወተችን እኔ ግን ትንሽ በጣም ያዘንኩት ምን እንደሆነ ታውቃለህ ተውፊቄ? ይሄን የመሰለ ታሪክ እያላት እንዴት ነው እኔ ቻናሉን ገብቻ አይቼ የምትለቀው? ከዚህ በፊት ላይፏ ላይ ቁርአን የቀሩትን እና አንዳንድ ውይይት የተደረገውን ነው። ይሄን ታሪክሽን ኢንሻአላህ ጊዜም እየወሰድሽ ፓርት 1 ፓርት 2 እያልሽ ለምን እስከ 100 አይደርስም እየቀረሽ ፔጅሽ ላይ መልቀቅ አለብሽ። በጣም ወሳኝ የሆነ ነገር ነው። እዚህ ያላችሁ ሰዎች ልክ ነኝ አይደለሁም? ታሪኩን ሰምታችሁታል። በጣም ብዙ ሰው ነው የሚማርበት እና ሞር ደግሞ ከአንቺ ብዙ ሰው እንዲከተልሽና እንዲማር የሚያደርገው ደግሞ ይሄ ነው። ኢንሻአላህ በቅርብ ቀን ይሄን ነገር አጠር ያለ ቢያንስ በ3 ደቂቃ ቪዲዮ ላይ ትጀምሪዋለሽ። ፓርት 1 ፓርት 2 ፓርት 3 እያለ ይቀጥል። አንቺ ምን ቸገረሽ? ይሄን ላይፍሽን ለሌላው ማስተላለፍ አለብሽ። እኔ ራሱ ሰርፕራይዝ ነው የሆንኩት በእውነት። I was nothing እኔ እንደዛ አትመስለኝም ነበር። እኔ አሁን ማንነቷን ሳቅ በጣም ነው የገረመኝ። ደግሞ ያልሰሙትም ሰዎች ሊኖሩ ይችላሉ። ስለዚህ የበለጠ ደግሞ ፔጅሽ ላይ ብትለቂው ጥሩ ነው ብዬ ነው የማስበው። እኔ ከምንም በላይ ሌላ ቦታ ከሚለቀቅ በራስሽ ፔጅ ላይ እየለቀቅሽ ሁዝ አዲስ ዓለም የሚለውን አዲስ ዓለም ማናት የሚለውን ብትጀምሪና አዲስ ዓለም ማለት እኔ ብለሽ ታሪክሽን እንደዚህ ብትጀምሪና በፓርት 1 2 እያልሽ ብታቀርብላቸው ጥሩ ነው ምለው። አሁን 50 ሺህ ገብተናል። ኮፒሊንክ ያጀማ ቶፊቄ እየበላህ ነው ብላ
ላፊ አብሽር አብሽር 32 ሺህ ነው አርቲ ይቀራል። ኮፒንግ ያደርጋችሁ ባረከላሁ ፊኩም 50 ሺህ ያስገቡት። በቃ ስለዚህ አሁን ትቀጥል አዲስ ትቀጥል። ሌሎቻችሁንም ኢንሻአላህ እናስገባቸዋለን። ቅድም አይቻቸው ነበር እነ ዛህራ ምናምን። በዚህ አጋጣሚ አንዲት እህታችን አለች ኢንሻአላህ አስገባታለሁ። ግጥም ትገብስ ቻለች። ሰለምቴ ናት፣ በጣም ጎበዝ ሰለምቴ ናት። ታውቂያታለሽ? ኢልሃም ትባላለች። ብዙዎችን ተዋውቀናል። እና አጋጣሚ ሆነ ያልተዋወቅኳቸው ካሬሉ በስተቀር ኢልሃም ታውቅሻለች? ኢንሻአላህ አሁን ለእሷም እሷም ሰለምቴ ናት። ያለፈው አመት ረመዳን ላይ ነው የሰለመችው። እሷንም እንደዚህ ጋብዣታለሁ። እዚህ እኔ ጋር እንግዳ ነበረች ልክ እንዳንቺ ማሻአላህ። ኢንሻአላህ በጣም ኦልሞስት ወደ 2 ደፍተር ምናምን እስልምናን ከተቀበለች 2 ደፍተር ሙሉ ግጥም ጽፋለች ማሻአላህ አሊያ። እና ስለ ነብዩ ስለ ቢላል ብዙ አይነት ግጥም ጽፋለች። ለእሷ የምትጋብዣትን ግጥም ተዘጋጂ ይልሻለሁ። ስትዘጋጂ ዝግጁ ነኝ በይ። በመሀል እናስገባሽና ግጥሙን ትጋብዣታለሽ። ኢልሃም ሰለምቴዋ ኢንሻአላህ። ቀጥይ። አሁን እንግዲህ እንስማ እንግዲህ ታሪኩን። ይሄን የመሰለ ታሪክ ስሙ፣ ትማራላችሁ። ነው ኦኬ። አይ ቲንክ በሴትነት ጆርኒ ላይ ነው ራሴን ፍለጋ ላይ እና ራሴን ያው ለመፈለግ የነበረብኝ እንትን ራሴን ማወቅ መጀመሪያ አስፈላጊነት አለ አይደል? ለመጠየቅ አንድ ሰው እኔ ማን ነኝ ብለህ ማወቅ አለብህ። ፈርስት እኔ ማን ነኝ ምንድን ነው የምፈልገው ስታቅ ነው። አሁን ሰዎችን አድቫይስ የማደርገው ወደ እስልምና ኖርማሊ ለታደሉት ይወለዱበታል፣ ፈልገው ላገኙት ኢቨን ቤተር የተወደደ እንዲሆን ያደርግላቸዋል። ግን ራሱን እውነት ፈላጊ ለሆነ ሰው ደግሞ እውነትም ራሱን መጀመሪያ እኔ ማን ነኝ ብሎ መጠየቅ መቻል አለበት። ፈርስቲንግ ሙስሊም ሆነ ክርስቲያን ሆነ ኤቲስት ሆነ ዋቴቨር ሳይሆን እኔ ማን ነኝ መጀመሪያ። እኔ ስሜ ነኝ ወይ? የተሰጠኝ ማንነት ነው ወይ? የትምህርት ቤት የግራጁዌት ወረቀቴ ነኝ ወይ? የአካባቢ ላይ የሚሰጡ ነገር ነህ ወይስ ኦልሬዲ አንተ ፈልገህ የምታገኛቸው? አብሽሩ የጀማ ስራ ላይ ስለሆነች ያው ትረዳታላችሁ። እንግዲህ እንደምታውቁት ኢማራትም የትም ሀገር ሳውዲ ቢሆን ያው ሞል ውስጥ ነው። ሶሪ አባውት ዳት። በጣም ይቅርታ ስራ ላይ ስለሆነ በመሀል ተባራሪ ሰው ራስን መፈለግ በሚለው ነው መጀመሪያ መፈለግ ያለበት። ለዚህ ደግሞ አጋዥ መጽሐፍቶችን አንብቤ ነበረ። The Power of Now እና The Anti-Desert Soul የሚባል ቆንጆ መጽሐፍ አለ። ለሰዎች ሪከመንድ አደረገዋለሁ። ብዙ ጊዜ ራስን ፈላጊዎች በደንብ ንቅንቅ አድርጎ እንዲያወጣላቸው ያረግሃል። የለም ያ የፓወር ዲስ ሞመንት ሞመንቷ እና የአሁኗ ሞመንት ፓወር ትረዳለህ። ነፍስ ቴዘር ድስቶን የጭንቅላት ውስጥ ሀሳቦች የሚመላለሱ በተለያየ ሩሜት ብሎ ይገልጻቸዋል። ጭንቅላት ውስጥ ስቶሪ ያደርጓሉ አይደል? አንዱ እንደ ጳጳስ፣ አንዱ እንደ ሙስሊም እና ሀሳቦች የሚመጡ ሀሳቦች አሉ። በደንብ ማኔጅ ካላደረካቸው እኔነት ይይዙና አይደንቲፋይ ካልተደረገው አንዱ ስብዕና ሆኖ ይቀመጣሉ። እና you have to know yourself ራስን ማወቅ ያስፈልጋል። ሰዎቹ ጋር ከመድረስ በፊት እንደዚህ ብለህ ከመናገርም በፊት ወር ደግሞ ውጭ ላይ አምላክህን ውጭ እንዲነ ብለህ ከመፈለግ በፊት ውስጥ ጋር ያለውን ነገር you have to know it because ያ ዋናው ፖይንት ነው። ያንተ የአንድ ነፍስ ጓደኞቹ ወይ ሰራውንዲንግ የወጣልህ ስም አይደለህምና ከስም በላይ ያለው ማንነት የተገነባበት ነገሮች ኮር የሆኑት ነገሮች ናቸው። እውነትም ፈጣሪ አላህ ነው ስል ግራውንድ አድርጌ የቆምኩበት ሪዝኖች ስላሉኝ ነው። አንድ ነው ብዬ ሲዝ ምክንያቶች ስላሉኝ ነው። ሰው ግን ላይ ፈጣሪ አላህ ነው ሙስሊም ነኝ ሰው who are you first ያንን ነገር ለማለት እውነት ግራውንድ ያረክበት ነው ወይ? ከኔ ደግሞ እውነት ያንነት የተሰጠ ማንነት ስለሆነ ነው ወይስ ያ ነገር ሆነ ተገኝተ ነው ወይስ ከሌን ዲና ብሎ የተገላበጠብህ እንትን ብቻ ነው እየተገለባበጥን የምንሄደው አለ አይደለ? የተቀባበል ግን ትሩሊ ራስህን በማታውቅበት መንገድ እንዲሁ የምትሄደው አለ አይደለ? ከሆነ I don't think the right ነው ብዬ አላስብም። በእርግጥ ፈጣሪያችን አለ ለማያውቁትም ለሁሉም የራሱ የሆነ ክፍያ የሚሰጠው እሱ ነውና እኔ በሱ ክፍያ ውስጥ አልገባም። ግን ራስን በመፈለግ ውስጥ ግን ሰው እኔ ማን ነኝ ብሎ ሊጠይቅ ያስፈልጋል። ቴዲ እኔ አንተን የሆነ ነገር ለመናገር እንኳን እኔ ማን ነኝ ብዬ ማወቅ አለብኝ። እኔ እነቴን ሳቅ ነው ስለ ከሊንዲ ነው ማለት ራሱ ተገቢ አይሆንም። ትታነጽ ትጀምራለህ። በሽታ የቅድም አሪፍ ነው። ያ ነው የኔ የመጀመሪያ ራስን ፍለጋ መንገድ እኔ ማን ነኝ ነው።
እኔነቴን ስላገኘው ነው። እኔ ነፍስ አለኝ ወይስ የሚለው ሌላኛው ሁለተኛ ጥያቄ ነው። ነፍስስ ምን ትመስላለች? ላይክ ነው ሪሊጅን ብዙ ሰዎች በቃ ፈጣሪ ማለት ኔቸር እና አይተሽ ታውቂያለሽ። ኦኬ what about the creator what about ከዛም በላይ ደግሞ ያለውን ዩር ሶል አይደንቲፋይ የምታደርገው ሶል አለች አይደለ? ውስጥ ታውቃታለህ ወይ? እነሱ እንደሚሉት ኮንሽስነስ ነው ወይ ሶል የሚለው ነገር እሳቤዎችን ክሊር አድርገን ማወቅ አለብን። አንጥረን ማውጣት ስላለብን ማለት ነው። ያንን ነገሮች ዴይ ቱ ዴይ ራሴን በምጠይቅበት ጊዜ ስታነጽ ራሴን ሳገኝ ነው ሞር አዲስ ምን ትፈልጋለች፣ አዲስ ምን ትወዳለች፣ አዲስ ምን ያስደስታታል፣ ፈጣሪዋስ ምን አይነት ሊሆን ይችላል፣ ህይወቷስ ምን ይመስላል፣ በምን አይነት መንገድ ውስጥ ህይወቷን ስቴብል አድርጋ መኖር ትችላለች የሚለውን ነገር በጣም እስልምና ውስጥ ራሴን ሳገኘው ፓዝል ነው ያልኩ። አዲስ ሙስሊም ሴት እንደዚህ የሆነ ያለፈች ሲባል እንደ ኃጢአት ወይ እንደ ሲያጠለሹት የነበረውን አስተሳሰብ ለእኔ ፒውር የሆነ ማንነቴን ወዶ የሚቀበለኝ ፈጣሪም እንዲህ ያለ ዋን ኦፍ ማይ ፓዝል ነበረ። ቁጭ ሲል ቦታዬን ያገኘሁት። ኦኬ ኤጅ ዋይዝ በምንሄድበት በምናልፍበት ጊዜ ብዙ ጊዜ ሮጠ ሄደ ምናምን ኃላፊነት ልክ እንዳለብን ይሰማናል አይደል? በእስልምና መሰረት ሲታይ የነፍስን ባለቤት ፈጣሪዋ አላህ ነውና እሱ ነው የሚያቀላት ነገዋል። ስለዚህ እኔ ማንኝና የምጨነቅላት ለዚች ነገር ምናምን ለምላት ለአሁኗ ፓወር ኦፍ ናው ምልህ ለዛ ነው። እቺ ሞመንታን የተሰጠኝን ናውን አቢ ግሬትፉል ሆኜ አልፋለሁ። ለሰጠኝ እድል ዛሬን አንተ ጋር ሆኜ እንዳወራ እንድናገር ለሌሎች ሰዎች የእስልምና መንገድ እንድናገር እንድንስባቸው ላደረገን ፈጣሪያችን አላህ ነው እድልን የሰጠን እኛ አይደለንም። ያንን ደግሞ የነፍሷ ባለቤት ስላላት ነው። ያቺ ነፍስ ባለቤት እንዳላት ማወቅ ያስፈልጋል። ኦር እኔ ከሆንኩኝ የዚች ነፍስ ባለቤት እኔ ላቅላት መያዝ አለብኝ። አትሊስት ትሞሮ ስነሳ የሚለው የራሴ እንትን። አሁን ግን ኢንሻላህ የሚለው ሴንስ ሪሊ እስከሚገባኝ ድረስ ትሩሊ የነገ ማንነት ኢንሻላህ ባለቤት አለውና እስልምና ውስጥ ሴትነትን እንዳልኳችሁ ነው ትልቅ ቦታ አለው። ፈጣሪያችን አላ ዳማች ፕሬሽር አድርጎ ሚዛትን ሴት የምትወደድን ስታገባ ለባሏ ትሸፈን የሚልበትን ሪዝም ፕሮቴክት የሚያደርግበትን ያለውን ነገሮች እንዳለ ተረዳው ማለት ነው። የዛን ጊዜ ሙስሊም አልሆንኩኝ፣ ግን ሲገባ ያ ላይ ሻሃዳ ሞመንት በጣም ከባድ ሞመንት ናት። እንዳልኩ በአደባባይ እንዲሆን ስለማልፈልግ እውነት ፈጣሪን ካገኘሁት ፈጣሪ ያለ ከሆነ እነዛን ሁሉ የተውኳቸው ነቢያቶች አላል ሌላኛው መጽሐፍ ላይ ነው አይመለከቱኝም ብዬ የተውኳቸው መጽሐፍ ነቢይነት ቦታቸውን ይዘዋሉ በሚለው ትልቁን ቦታ አግኝተው ድጋሚ ማለት ነው ወይት ጋይስ አለ ሰው አለ እኮ ግን እሷን ለማቋረጥ ከሆነ ሀሳባችሁ ብሎክ ነው የምትደረጉት ከቤቱ ማለት ነው። ቤቱ ላይ አታርጉ። እውነት አሁን እንደ ቶፊቅ እንደ ሀዩ ምናምን ቀልድ አያውቁም። አስገባዋለሁ። ሲገባ እኔ እንደዚህ ፎሎዎች ሲገቡ የክሌ ገብቷል ብሎ በስክሪን ላይ ይጽፍልኛል ከፊት ለፊት ማለት ነው። ገባችሁ? ስለዚህ እሱ አይደለም ሀባቢ አስገባዋለሁ።